ሰላም ሰላም ውድና የተከበራችሁ የሳምሪቱ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ አምናለሁ። በያላችሁበት ሰላማችሁ ብዚት ይበልልን እያል እንግዲህ ዛሬም በተወዳጇ በጽናት ድራማ ክፍል 54 ወደ እናንተ ተከስተናል። ለማስታወስ ያህል እንግዲህ ክፍል 53 እንዳያችሁት ኪራና ጽናት በጣም ባልተግባባ ሁኔታ እንግዲህ ኪራን ባላወቀው ነገር ለምን ፍቅሬን ነሳሽኝ እያለ እሷን በጣም እያስጨነቃት ነበር። እሷ ደግሞ እንግዲህ ከኪራ አባት የተሰጣትን ትዕዛዝ ለመፈጸም የራሷን እየጎደች ለሱ እያለች ነበር። ኪራ ግን እንግዲህ ሊረዳት አልቻለም እና እንግዲህ በዛ ምክንያት ኪራ ጠጥቶ በጣም ጨብሶ ነበረ። እንዳያችሁት እንግዲህ አስወጥቶ እንደሰደዳት ነበር ድራማው ያለቀ። እስኪ ዛሬስ እንግዲህ ክፍል 54 ምን ይዘውልን መጡ የሚለውን አብረን የምናየው ይሆናል። እንግዲህ እንዳየነው ከሆነ ኪራ በጣም ጨብሷል። አሁንም እንደ ጠጥቶ በጣም ጨብሶ መጥቶ እንግዲህ እንደዚህ እየተደረደረ ሶፋ ላይ ወድቆ ሶፋውን እየበታተነ ምናምን እሱም ታች ላይ ሰራሚት ላይ ቁጭ ብሎ ተኝቶ እንደነበረ እንግዲህ ሀሴት ትመጣለች። ሀሴት ትመጣና እንዴ ምነው ቤቱ ፈረስ ያደረበት ይመስላል፣ ኪራ ምንና አሞህ ነው እንዴ? ምነው እዚህ ላይ የተኛኸው? እያለች እንግዲህ ስታባብለው ነበር። ምንም አልሆንኩ ደህና ነኝ እያለ እንግዲህ ከዛ በመቀጠልም ኪራ ጽናትን ፍለጋ ይሄዳል። ወደ መኝታ ክላሷ ሲሄድ አላገኛትም። እንግዲህ ሀሴትም እንዴ ምንድነው እነዚህ ልጅ ምን የዚህ ቤት ሰው ምን እየሆነ ነው እያለች ብቻዋን እያወራች ነበር። እንግዲህ ተመልሶ መጥቶ ሀሴት ጽናት ይላታል። እንዴ ተኝተህ ይሆናል እንጂ ትለዋለች። እንዴ ክላሷ እኮ የለችም፣ ምናልባት ሱቅ ወጥታ እንደው ትለዋለች። አረ በዚህ ሰዓት በዚህ ሌሊትማ ሱቅ አትሄድም ትለዋለች። ግን እኮ ማታ ላይ ስትጨቃጨቁ ነበረ ስትለው እንግዲህ ወይኔ እኔ ኪራ ብሎ ትቷት ይሄዳል። እንግዲህ ሀሴትም እነዚህ ልጆች ምን ሆነዋል እያለች ብቻውን እያወራች ነበር። እንግዲህ በሌላ በኩል ደግሞ ናሁምና እምሩ በጣም ደስ የሚል የፍቅር ላይፋቸውን እያሳለፉ ነው። እንግዲህ ተቀምጠው ናሁም እግሯን እያሻሻት ነው። ውይ ታውቃለህ አንተን እኮ አጥቼ ቢሆን መቼም ቢሆን ራሴን ወቅሼ አልጨርስም ነበር ትለዋለች። እንግዲህ የሴት ልጅ ወጉ ነው መግደርደራችሁ ጥሩ ነው እንጂ እኮ ግን ትወጅኛለሽ እያለ የሴት ልጅ መግደርደሯ ውበቷ ነው እያለ እንግዲህ ደስ የሚል ጭውውት እያደረጉ ነበር። እንግዲህ በመሀል ላይ ናሆሜን ብድግ አድርጎ ወስጄ ከማማ ጋር ከማዘሬ ጋር ላስተዋውቅሽ ይላታለኝ። ወይ ግን ኪራ ማን ናሆሜ ግን ተወደኛውን ይላታል። እናቴ እንደ ማንኛውም ኢትዮጵያዊ ለልጆቿ ምሽቶች እንደውም አልፋ ተርፋ ለልጅ ልጆቿ የምትጨነቅ ነቻለችኝ እና ወስጄ ላስተዋውቅሽ ይላታል። ትወደኛለህ ስትለው አትወድሽም ይላታል። እየቀለዳት ነው። እሷም ደነገጠች። አስደነገጥከኝ እያሉ እንግዲህ ሁለታቸው ደስ የሚል የፍቅር ህይወት እያሳለፉ ነው። እንግዲህ በሌላ በኩል ደግሞ ጽናት ኩሽና ቆማለች። እንግዲህ ሄኖክ ይመጣና ምን ዛሬስ ደግሞ ሳሎንን ተውሽ ይላታል። ለእናንተ ልልቀቅላችሁ ብዬ እኮ ነው። ለማንም ትለቂው ኪራ የለም እንዴ ይላታል። እንዴ ኪራ ባይኖር ሀሴት ሰው አይደለችም እንዴ ትላለች። አሀ ሀሴትም አለች። በነገራችን ላይ እኮ ግን አንቺ ብቻ ነች የምትታይ ይላታል። እሷም እንግዲህ ጽናት አረ በስመ አብ በል አንተ የሰውን ትኩረት እየሳብክ ከራስህ ላይ አታሟርት እያለች እንግዲህ እሱም መስሎች ነው ያንቺን ትኩረት እየሳብኩ መስሎች ነው። ግምትሽ ጥሩ ነው ግን የተሳሳተ ግምት ነው እያለ እንግዲህ ሄኖክም ምነው ስለምቀላችሁ ነው መሰል ሚስጥራችሁ ሁሉ ትነግሩኛላችሁ እያለ አይ እንደዛ እንኳን አይደለም በቃ ለማንኛውም ስራ አለብኝ ብላ ትቶ ትሄዳለች። እንግዲህ ሄኖክም በጣም ትዕግስቴን ተፈታተንሽኝ እያለ አተኩሮ ሲያት ነው። እንግዲህ በሌላ በኩል ደግሞ እምሩና ጽናት አንድ ላይ ቁጭ ብለው ሄዳ ጽናት እምሩን እንግዛ ኪራ እኮ ውጭ ላይ ያሳደረኝ ትላታለች። ውጭ ላይ ያሳደረሽ? አዎ ወይ አስበሽዋል? እዚህ በላይም ሌላ ነገር ሊያደርግሽ ይችላል ትላታለች። አይ ይህንማ አያደርገውም ትለዋለች። እንዴ ምን ሆነሽ ነው? ትናንትና የጠጥን ትፍታፊ ነው፣ ዛሬም እዛ በላይ ሊጠጣ ይችላል፣ ሌላ ቀን ነው እያለች እንግዲህ የጓደኝነቷን ምክር በጣም እየመከረቻት ነበር። እንግዲህ ምሩም ከዛ ቤት እያየሽ ከሚሰቃይ ቤቱን ለቀሽ ውጭ ትላታለች። የምርሽና ትላታለች። አዎ ኪራ ብዙ ነገሮች ጥያቄ አሉበት፣ ስለዚህ እያየሽ ከሚሰቃይ ቤቱን ትተሽ ብትወጪ ይሻላል እያለች እንግዲህ ምክሯን እየለገሰችላት እናያለን። እንግዲህ እምሩም እና ጽናትም እያወሩ ስለነበረ እምሩም በቃ ሁሉን ነገር እውነቱን ማወቅ አለበት እያለች
ሳለ እንግዲህ ናሆም ይደርሳል። ናሆም ሲደርስባቸው ጸጥ ሲሉ ምንድነው የምታወሩ ስለምን ህይወት ነው እያለ ይጠይቃቸዋል። አረ ስለምንም አይደለም እያለ ይሉታል። አይ እናንተ እኮ እንደው እንደ ድል ሆኖ ሁለታችሁ ስትዋሹ አያምርባችሁም ለምንድን ነው እያለ ሲል እንግዲህ ጽናት ብድግ ብላ በቃ እኔ ልሄድ ትላለች። እንዴ ምንድን ነው እኔ ስመጣ ልሄድ ትያለሽ? እኔ ውጡልኝ የሚያስብል ፊት ነው እንደ ይዤ የመጣው ይላታል ናሆሜ። አረ እንደዛ እኮ አይደለም እኔ እስከሆነ አጫወትኳት አሁን አንተ መጣ ትለዋለች። አይ እንደዛማ አይሆንም ስለምንድን ነው ህይወት የምታወሩት እስኪ ንገሩኝ እያለች ጠይቃቸው። አረኛ ደህና ነን እኔም ኪራም ደህና ነን እያለች ትመልስላቸዋለች። ግን እኔና እምሩ ተፋቀን ማለት የኔና አንቺ ጓደኝነት ፈረሰ ማለት ነው ጽናት ይላታል። አይ እንደሱ አይደለም እያለች ትለዋለች። በቃ ችግርሽን አንቺ ከእምሩና ከሰናይት ጋር ብቻ ነው የምታወሪ። እስቲ እውነት ከሆነ አንቺና ኪራ ደህና ሆናችሁ አባባ ይሙት በይልኝ ይላታል። እንግዲህ እሷም ልትምል አልፈለገችም። እንግዲህ እምሩ ብድግ ታደርግና አይ ኪራ ናሁም ኪራና ጽናት ትንሽ ተጋጭተው ጽናት በር ላይ ነው ያደረች እና ብርድ በጣም ሲቀበቅባት ነው ያደረች ስትለው በፍጹም ኪራ እንደዛ አደርግም ትላለች ይላታል። እንግዲህ ጽናትም አይ ትንሽ ጠጥቶ ነበር እያለ እሱንማ ከአንቺ በፊት እኔ አውቀዋለሁ እያለ እንግዲህ ናሆምም ተናዶ ነው የሄደ። ጽናትም ለምን ነገርሽው በመሀላቸው ምንም ነገር እንዲፈጠር አልፈልግም እያለች እምሩን እየወቀሰቻት ወጣ ሄዳለች። እንግዲህ ናሆምም ወደ ኪራ ወጥቶ ሄዷል። እንግዲህ በሌላ በኩልም ሀሴት ሄኖክ ኪራ ሳሎን ላይ ቁጭ ብለው እንግዲህ ኪራ ከስልኩ ጋር ነው ተኩሮ ያለ። እንግዲህ ምነው ድምጣችሁ ጠፋላችሁ ይላታል። እንግዲህ እንዴ አንተም ስልክህ ላይ ነው ከማን ጋር እናወራ እያለች እኔም እሱ ጋር ሳታወሪም ይላታል ከሄኖክ ጋር። አይ እኔ ከቀልዳ ቀልዶች ቁም ነገሮች ላይ ቸክ አደርጋለሁ እያሉ እንግዲህ እየተነጋገሩ ነበር። እንግዲህ በሌላ በኩልም ናሆሜ ይመጣና ቆም እንዳለ ናሆማ ይለዋል ኪራ ስሜን እንዳትጠራኝ አንተ አሳፋሪ ይለዋል። እንግዲህ ሄኖክና ሀሴትም ሊናገሩ ሲሉ አንቺ ዝም በይ አንቺም ትናንትና ነው የመጣሽ አንተ የምታውቀው ነገር የለም ውጥ ብሎ እያስወጣቸውና አንተ ምንድን እየሰራ ነው ያለ እንዴት ውጭ ላይ ታሳድራታለህ ይለዋል። እንግዲህ ኪራማ ቃል አቀብል ብላ ሄደች ልትናገር ነው ይላል። እምሩ ጽናት በጭራሽ ይህን አልተናገረችም ስለአንተ ክፉ ነገር አልተናገረችም እምሩ ናት የነገረችኝ እያለ ይለዋል። እንግዲህ ኪራም አይቺ ጽናት እኮ እየተጫወተችብን ነው ንቃ እንጂ ምን ነው ናሆም ይለዋለኝ። እንግዲህ ምናልባት የቀደም ያበድልኳትን ነገር ልትበቀለኝ ትችል ይሆናል እንጂ እኔ ምንም ያረኩት ነገር የለም እያሉ እንግዲህ እየተከራከሩ ነበር። ናሆም በእውነቱ የጓደኝነት ጥግ ነው፣ ደስ ይላል ንግግሩ። እንግዲህ ናሆም እና ኪራ እየተከራከሩ ሳለ ጽናት በጣም እየሮጠች ትደርሳለች። እንግዲህ ናሆምም ብድግ ያደርግና አየህ አንተ እንዳልናገርባት ነው እንዲህ ሳምቧ እስኪደርቅ እየሮጠች የመጣች ይላታል። እንግዲህ ናሆም አየህ እንቻ አስመሳይ እያለ በጣም እየተከራከሩ ሳለ እንግዲህ እምሩም ትመጣለች። እንግዲህ በቃ ካልፈለገች ካንተ ወንድ አይደለ ተዋት ህይወቷን ትኖርበት ይለዋል ናሆሜ። ብድግ ታደርግና እምሩ ናሆሜ ይህን ነገር ለእነሱ እንተውላቸው እነሱ ሁለታቸው ያውሩ እያለቻቸው ሳለ እስቲ ምን የምናደደው እዚህ ድረስ መጥቼ ምንም አለማረጌ ነው እያለ ናሆም ሲል እንግዲህ ኪራም ትቷቸው ይሄዳል። እንግዲህ ጽናት ብድግ ታደርግና ናሆሜ ለምን እንደዚህ ትለዋለህ? እሱ ናሆምም ኪራም እኮ እውነት አለው ይለዋል። አንቺ የራስሽ ነሽ ራስሽን ያስደፈርሽ ብሎ እንግዲህ ናሆምን ተናዶ ጥሏት ይወጣል። እንግዲህ በሌላ በኩል ደግሞ ጽናት ኩሽናውና እቃ ልታወርድ ተንጠራርታ ልታወርድ እየታገለች ሳል ሄኖክ ይሄድና አላወርድልሽ ይላታል። አይ አልፈልግም ስላሰብክልኝ አመሰግናለሁ እርዳታን ግን አልፈልግም እያለች እየተከራከረች ሳለ ምን ነው ከልብሽ ላይ ትርትር የምትል ትቤት ትታያለች። ሌሎችን ከዚህ ነገር እገላግላለሁ ልገላግልሽ ይላታለኝ። እንደዛ እያላት ስል ምንድን ነው ግን የምታወራው እያሉ እየተገራገሯት ስል እናቲቱ እናቴ ምንትል ይመስልሽ ነበረ የሚያድግልሽ ግንባሩን ሲሳም እንትን ነበር እያለ እንግዲህ ግንባሯን ሲያመሳረጋት ጉዱ ኪራ ደርስ ይልባቸዋለኝ። በጣም ተደናግጠዋል። እንግዲህ ኪራም ቁሞ አይቷቸው ይሄዳል። ብቻ ተደናግጠዋል። በሌላ በኩልም እንግዲህ ጽናት ሰናይትም እምሩም ጽናትም ሆነው ሶፋ ላይ ተቀምጠው እኔ የሚገርመኝ ስትጨቃጨቁ ያልደረሰ እንዴት ሲስምሽ ይደርሳል ትላታለች ሰናይት። እንግዲህ እምሩም ወይ የኮቲው ነገርስ እየተባባሉ እኔ አሁን ያስጨነቀኝ ከኪራ ማየት ቅርና የሄኖክ ክርክር ነው እያለች ጽናትም እንግዲህ ትነግራቸዋለች። እንግዲህ ሰናይትም ጽናት አንድ ጥያቄ ልጠይቅሽ ትላታለች። ምን ትላታለች? እዛ ቤት ውጭ ትላታለች። እንዴ እዛ ቤትማ እንዴት እወጣለሁ ትላታለች። እንግዲህ አንቺን እያዩ ሀሴትና ኪራ ሊቃረቡ አይችልም እና አንቺ ውጭ
አንቺን እያየ ደግሞ እሷን ሊቀርብ አይችልም። አሁን አንቺ ወንድ ቢሰበሰብልሽ ካለ ኪራ ማንን ታያለሽ ትላታለች። ስማ ትክክል ነሽ። እኔ ግን ኪራንና ሀሴትን በጣም ሳላቀራርብ መውጣቱ አይመስለኝም እያለች እንግዲህ ሲከራከሩ ነበረ። እንግዲህ በሌላ በኩል ደግሞ ጽናት ደረጃ ላይ ቁጭ ብላ አፋዘሯ ደውለውላት ስልክ እያወራች ነበር። አባ ምን ነው በሰዓቱ ትለዋለች። እንደ ምስኩልን ዘይኮ ልቤ ቀጥ አለች እያላት ደህና ነሽ ወይ አንቺ እንዴት ነሽ? እኔ ደህና ነኝ። እንግዲህ ህልም አይቶ ይመስለኛለኝ። እኔ ደህና ነኝ፣ ምንም ችግር የለብኝም። አንተ ደግሞ ህልም ስታይ እንደው ሌቶ አይነቃልህም። ህልም እልም በለው አባዬ፣ እኔ ደህና ነኝ፣ አታስብ። ትምህርትም ሁሉም አሪፍ ነው እያለች እያወራችሁ ሳለ እንግዲህ ኪራ ይደርሳለኝ። እንግዲህ ኪራ ሲደርስ እነ ኪራም ደህና ናቸው እያለ እየጠየቃት ነው። ደህና ናቸው እያለ ይሳል እሱ ከዛ ስልኩን ሊዘጋው ስትል እኔ ላገኛቸው ብሎ እንግዲህ ኪራም የጽናትን አባት እያናገራቸው ነበር። ሁሉም ሰላም ነው፣ ጽናትም ደህና ናት እያላት እሷም እንደሆናለች ሰላም ነው እያለት እንግዲህ ስልኩን ከዘጉ በኋላ ጽናት ብድግ ብላ ልትደርስ ስትል ቆይ ማናገርሻለኝ ብሎ ያስቀምጣታል። እንግዲህ ኪራም ካስቀምጣት በኋላ ሰላም ነው ትለዋለች። አዎ ካሁን በኋላ ሰላም መፍጠር ነው እያለች አይ እሱ የሚፈለገው እኮ ሰላም ነው እያላሳል ከአሁን በኋላ እንግዲህ እያሳለፍነው ሁሉን ነገር ሁሉ ትቸዋለሁ ከአሁን ሲላት ምን ትብላ ተደነግጣለች። ምን ነው ደነገጥሽስ? እንደ ባሪያ ስለምንሽ ልኖር ኖሯል። ከአሁን በኋላ በቃ እንደ አሰሪና እንደ ሰራተኛ ብቻ ይሆናል ግንኙነታችን ሲላት ከቻልንበትማ ትለዋለች። ማለት ከቻልንበት እያለት እያወሩ ሳለ ይህን አይደል የምትፈልጊው ይላታል። አዎ እኔ የምፈልገው ይህንን ነው እያለችው ሳለም እንግዲህ እሷም ግራ ተጋብቷታል። በቃ ምግብ ልስጥህ አሁን ትለዋለች። እሺ ስጭኝ ሀሴትም እኔን ነው የምጠብቅ ይላታል። ማን ሄኖክስ ትለዋለች። ለሄኖክ ከፈለግሽ ስጭው ማለት ከስርሽ አይጠፋም ብዬ ነው ብሎ እንግዲህ እሱን ትቶ ተነስቶ ይሄዳል። እንግዲህ ጽናትም ተመስገን ኪራን እንዲህ ስላሳየኝ ብላ እንግዲህ በደስታ ተነስታ አዳለች። በሌላ በኩል ደግሞ እንግዲህ ኪራና ሀሴት ሳሎን ላይ ቁጭ ብለው ኪራ አንድ ጥያቄ ልጠይቅ ትለዋለች። ምን ይላታል? እኔም እንደ ጽናት ቆንጆ ምግብ መስራት እፈልጋለሁ እያለች እንግዲህ ኪራም በደንባችን ወይኔ የሀሴት ምግብ አስቆኝ ነው ማለት ነው። እንግዲህ ኪራ በደንባችም እንደ ስላት እንቁላል ልክክልና ሳላጣና ሳንዱች ይችላለሁ እያለች እንግዲህ ኪራ ፋ ብሎ እየሳቀ ነበር። እንግዲህ ኪራ በጣም ፋ ብሎ እየሳቀ ሳለ ጽናት ትመጣና ቆማ አይታቸው ትሄዳለች። እንግዲህ ሀሴትም ምንድን ነው እንደዚህ ያሳቀ ትለዋለች። እንዳስቀሽ ነው አንዳንዱ እንደላጤ የሚሰራቸው ምግቦች በዝርዝር ስታስረጅ ምን ላድርግ እያለ በጣም ከልቡ እየሳቀ ነበረ። እንግዲህ ጽናትም ሀሴትም ሲስቅባት በአይምሮ ላይ የማትረማመድብኝ እያለችው ሳል ችግር የለም በቃ እኔ ያስለምድሻለሁ ይላታለኝ። እንግዲህ ሀሴትም ብድግ ታረግና ኪራ አንድ ጥያቄ ልጠይቅህ ነበረ ይላታል። ምን ሲላት ልብን የሰበረች ሴት ማነች ትለዋለች። ለምን ጠየቅሽ? ለምን ሳስፈለገ? ማንም ትሁን ማንም እያላሳል ያው ብትነግረኝ ደስ ይለኛል። ሰሞኑን ጥሩ ሙድ ላይ ስላልነበር እንግዲህ ካልፈለግ አላስገድድም። አንዳንዴ ካልሆነ ቦታ ላይ እንገኝና ራሳችን እንጎዳለን እያለች እንግዲህ ስትነግረው ነበር። እንግዲህ በሌላ በኩል ደግሞ ሄኖክ ስልክ ደውሎ እያወራ ነበር። ጓደኛውን የሆነ ቡና ቤት ጠርቶት እንዲመጣ አድርጎታል። ምን ሆነ ነው እስካሁን የቆየኸው? አሁን እኮ ጫት ቤት ነኝ ብልህ በረት መጣ ነበር። አሁን እጅህ ላይ ምን አለ ይለው። እኔ ተመቶ ምን ይጠፋል ምንድን ነው እያለ እየጠየቀው ሳለ እንግዲህ ሰሞኑን ያፈላ ሰው አለ አሁን ምክሬን ሳይሆን የአበባ ፍሬ እንድሰጠኝ ነው እያለ እንግዲህ ሲጠይቀው ነበር። ሰውየውም ችግር የለም እሰጥሃለሁ እያለ እንግዲህ እሱም ሄኖክም ይኸው እንግዲህ መድኃኒቱ ከሰራ በኋላ ገንዘብኩን ትሰጣለህ እያሉ ሲያወሩ ነበር። እንግዲህ መድኃኒቱ የሚሰጠው ነገር ለማን እንደሆነ አልታወቀም። እንግዲህ ቀጣይ ቪዲዮን አብረን የምናይ ይሆናል። ስለነበረን ቆይታ እጅግ ከልብ እናመሰግናለን። የዛሬው ድራማ ዜና ያበቃ። ባይ ባይ።